እቺ ቲክታከር ገና ቲክታክ መጀመሯል። ሆኖም ግን በቲክታክ ታሪክ የመጨረሻ የተጠላችው ሴት ማለት እቺ ናት። ገና ከመክፈቷ ማለት ነው። አስቡት፣ ላብራራላችሁ። ኬሲ ትባላለች። የምትኖረውም ፍሎሪዳ ውስጥ ነው። ኬሲ ስራ የላትም። እንደገና ደግሞ የምትኖረው ከእናትና አባቷ ጋር። እንግዲህ በዚህ አጋጣሚ ነበረ ህይወቷ ውስጥ አንድ አስደንጋጭ የሆነ ነገር የተፈጠረው። እንደ አውሮፓውያን አቆጣጠር በ2005 እንግዲህ ኬቲ ባልጠበቀችው ሁኔታ ታረግዛለች። እንዳልኳችሁ ከቤተሰቡ ጋር ነው የምትኖረው፣ ስራ የላትም። ባልጠበቀችው ሁኔታ ታረግዛለች። እንግዲህ ይሄ ሁላ ነገር በሚፈጠርበት ሰዓት ኬሲ ገና የ19 ዓመት ልጅ ነበረች። ከዛ ይሄ ሁላ ነገር ግራ ያጋባታል። በጣም ትጨናነቃለች። ከዛም አንድ ውሳኔ ትወስናለች። ያረገዘችውን ልጅ በማደጎ ለመስጠት ታስባለች። ሆኖም ግን የኬሲ እናት እንግዲህ እዚህ ምስሉ ላይ የምትመለከቷት ሴትዮ ማለት ነው ልጁን አታስወርጂው፣ እኛ ቤተሰቦችሽ እያገዝንሽ ታሳድጊዋለሽ ይሏታል ማለት ነው። እንግዲህ የኬሲ ቤተሰቦች ልጁን እንድትወልደው ከነገራት በኋላ ልጁን ትወልደዋለች። ከወለደችውም በኋላ ልጁን ኬሊ ብላ ትጠራዋለች ማለት ነው። እንግዲህ ልጁን ከወለደችው በኋላም እንግዲህ ስራ የላትም። የምትኖረው የእናትና የአባቷ ቤት ውስጥ ነው። እንግዲህ ያው ልጇን ኬሊን ይዛ ኬሲ የቤተሰቦቿ ቤት ውስጥ መኖር ትጀምራለች ማለት ነው። እንግዲህ ጓደኞቿ እንደሚሉት ከሆነ ኬሲ በጣም በጓደኞቿ ትቀና ነበር። ማለትም እንግዲህ በ19 ዓመቷ ነው የወለደችው። እንደፈለገች ከዛ በኋላ መሆን አትችልም። ምክንያቱም ልጅ አለ፣ ልጇ መጠበቅ አለባት ምናምን። ስለዚህ ፓርቲ መውጣት፣ አንዳንድ ነገሮችን ምናምን ማድረግ አቁማ ነበርና ያ ነገሯ በጓደኞቿ በጣም እንድቀና አድርጓት ነበር ማለት ነው። ከዛ በኋላ እንግዲህ ይሄ ቅናቷ አንድ ነገር እንድታደርግ ያደርጋታል። ለቤተሰቦቿ መዋሸት ትጀምራለች። ምን ብላ ዋሸቻቸው? ስራ አገኘው ትላቸዋለች። ስለዚህ ስራ አገኘው ስላለች እናትየው ልጇን ለመጠበቅ እንግዲህ ይገደዳሉ ማለት ነው። ስለዚህ የኬሲ ልጅ ኬሊን እናትየው ቤት ውስጥ ይንከባከቡላታል። እሷ ስራ ነኝ እያለች እየወጣች ፓርቲዋን ምናምን ማቅለጥ ትጀምራለች ማለት ነው። እነዚህ የምትመለከቷቸው ፎቶዎች እንግዲህ ኬሲ ፓርቲው ላይ የተነሳቻቸው ፎቶዎች ናቸው፣ በተለያየ ጊዜ ማለት ነው። እንግዲህ እዚህ ጋር ለኬሲ በጣም ትልቅ ችግር የሚሆንባት ነገር ምንድነው? ስራ እየሰራው ነው ብላለች። ስለዚህ ብር ከየት ታመጣለች? ያ ትልቅ ጥያቄ ምልክት ይሆናል ማለት ነው። ያንን ደግሞ መፍትሄ ብላ ያሰበችው መልሳ ከእናትና አባቷ እንዲሁም ደግሞ ከጓደኞቿ ብር እየሰረቀች ያንን ብር ለቤተሰቦቿ እያሳየች እንግዲህ ስራ እየሰራች እንደሆነ ለማሳመን ትሞክራለች ማለት ነው። ድጡ ወደ ማጡ ይላል ይሄ አይደለ? እንግዲህ ኬሲ ውሸቷን በተጠናከረ ሁኔታ ቀጥላለች። ሆኖም ግን እናትየው ሁሌም ልጇን ሊጠብቁላት አልቻሉም። ስለዚህ ሌላ ነገር ማድረግ አለባት። ከፍላ ልጇን ሰው ጋር እንዳታስቀምጥ ወይም ደግሞ ይሄ ዴኬር ምናምን ነገር አለ አይደለ? እንደዛ እንዳታደርግ እንደነገርኳችሁ የምር እየሰራች አይደለም። ለፓርቲ ስትል ነው ልጇን ጥላ የምትሄደው። ሶ ምን ማድረግ ትጀምራለች? ሌላ ሰዎችን የምታውቃቸውን አካባቢዋ ላይ ጎረቤቶቿን፣ ጓደኞቿን ምናምን እኔ ስራ ልሄድ ነውና ልጄን ጠብቁልኝ እያለች እንግዲህ ሰዎችን ማስቸገር ትጀምራለች ማለት ነው፣ ከቤተሰቦቿ አልፋ። እንግዲህ ይሄንን ነገር እያደረገች እንግዲህ ለ2 ዓመታት ነው የቆየችው። ጋይስ እንግዲህ አስቡት፣ በውሸት በምናምን እንግዲህ 2 ዓመት ሙሉ ነው የቆየችው ማለት ነው። እንግዲህ 2 ዓመት ከቆየች በኋላ እንግዲህ አሁን 2008 ላይ ገባች ማለት ነው። ኬሲ ቤተሰቦቿ ጋር አንድ ነገር ትነግራቸዋለች ለቤተሰቦቿ ማለት ነው። ያ ምንድነው የሆነ የስራ ትሪፕ እንደመጣና እዛ ልትሄድ እንደሆነ ልጇን ደግሞ ናኒ ጋር ምናምን ጥላት እንደምትሄድ ትናገራለች ማለት ነው። ከዛ ይሄንን ለቤተሰቦቿ ካሳወቀች በኋላ እንግዲህ ቤቱን ለቃ ትሄዳለች። ከዛ በኋላ በጣም የሚያስገርመው ነገር ኬሲን ከዛ በኋላ ያያት ሰው የለም። እንግዲህ በዚህ ሁላ ጊዜ ውስጥ እንደነገርኳችሁ አልደወለችም። ምንም አይነት ነገር ከሷ አልሰሙም። ልጇም ሆነ እሷ ያሉበት ሁኔታ አይታወቅም። ቤተሰቦቿ በጣም መጨነቅ ይጀምራሉ ማለት ነው። በጣም ተጨናንቆ ባለውበት ሰዓት ስልክ ይደወልና የኬሲ መኪና ኢምፓውንድ እንደሆነ ይነገራቸዋል ማለት ነው ለአባትየው። ከዛም አባትየው እንግዲህ መኪናው ወዳለበት ቦታ ተነስተው ይሄዳሉ። መኪናውን ሲያገኘው በጣም የሚሸት ነገር አለ። በቃ የሆነ ሰው የሞተበት አይነት ነገር ማለት ነው። እንግዲህ በዚህ መሃል ኬሲ ወደ ቤት ትመለሳለች። ወደ ቤት ስትመለስ ግን ሕፃኑ ኬሊ አብሯት አይደለም። ቤተሰቦቿ በጣም ይረበሻሉ። የት እንዳለች ሲጠይቋት እሷም እንግዲህ ጠፍቶባት እየፈለገችው እንደሆነ ትናገራለች ማለት ነው። በዚህ ሰዓት እንግዲህ ቤተሰቦቿ በጣም ግራ ይጋቡና ተጠራጥረው ወደ ፖሊስ ይደውላሉ ማለት ነው። My daughter was missing for a month. I just found her today, but I can't find my granddaughter. She just admitted to me that she's been trying to find her herself. There's something wrong. I found my daughter's car today, and it smells like there's been a dead body in the damn car. ይህ የምሰሙት ድምፅ ትክክለኛ የኬሲ እናት ድምፅ ነው። እንግዲህ ፖሊሶቹም ይሄ ከተነገራቸው በኋላ ኬሲን ወደ ፖሊስ ጣቢያ ይወስዱና ጥያቄዎችን መጠየቅ ይጀምራሉ ማለት ነው። እንግዲህ ፖሊሶቹም ከወሰዷት በኋላ በጥያቄ ሲያጨናንቋት እንግዲህ ልጇን ናኒ ጋር ጥላት እንደሄደችና ምናልባት ናኒዋ ልጇን ይዛባት ጠፍታም ሊሆን እንደሚችል ትናገራለች ማለት ነው። ማናት እሷ ማናት ናኒሽ ተብላ ስትጠብቅ ዝም ብላ የራሷን የሆነ ስም ታወጣና ጫኒ ናኒ ምናምን ብላ ብቻ የሆነ ስም ሰጣት አልፈዋለች ማለት ነው። እንግዲህ ፖሊሶቹ በመልሷ በጣም ግራ ይጋባሉ። ምክንያቱም ልጇ ለ31 ቀናት ጠፍታለች ማለት ነው። ይቅርታ ከዚህ በፊት ልጇን ወንድ አድርጌ ሳወራ ነበረ።
ኬሲ ልጅ ኬሊ የተባለች ሴት ልጅ ናት ማለት ነው። ሶ ልጇን እንግዲህ 31 ቀን ሙሉ ጠፍታለች። ልትፈልጋት እየሞከረች አልነበረም ማለት ነው። ወይ ደግሞ ለፖሊስ አላመለከተችም። ለምንድን ነው እንደዚህ ያደረግሽው ማለት ለምንድን ነው ለፖሊስ ያላመለከተችው ስትባል በራሴ መንገድ ለመፈለግ እየሞከርኩ ነበር ትላለች። ልክ እንደዛ ካለች በኋላ እንግዲህ ፖሊሶቹ ምን ያደርጋሉ? ናኒዋ ወይም ደግሞ ልጅቷን እንድትጠብቅላት የሰጠቻት ሴትዮን ቤት ይጠይቋታል ማለት ነው። ኦኬ ትልና ወደ ሆነ ቦታ ትወስዳቸዋለች። ያ የወሰደችው ቦታ ማለት ነው ምንም አይነት ሰው ለወራት እንዳልኖረበት ያስታውቃል። ማለት ምንም አይነት ሰው እንዳልነበረበት እንግዲህ ፖሊስ የወላ ነገር ሲያጣራ እንደነገርኳችሁ ቤት ውስጥ ለ5 ወራት ምናምን ማንም ሰው አልኖረም። ያለችውም ስም ደግሞ ናኒዋ ብላ ይጣራችሁ ስም እዛ ቤት ኖራ አታውቅም ምናምን። ስለዚህ ይሄ ነገር በጣም አስጠረጠራትና በቁጥጥር ስር ትውላለች ማለት ነው። ይሄ የምትመለከቱት ፎቶ እንግዲህ ማግሻቷ ነው፣ እስር ቤት ስገባ የተነሳችው ማለት ነው። እንግዲህ ታሪኩ እዚህ ጋር የሚያበቃ መስሏችሁ ከሆነ ተሳስታችኋል። ለምን በአለማችን አንደኛ የተጠላች ሴት ሀከር ሆነች? እንግዲህ ይህ ታሪክ ከፖሊሶች ይወጣና ሚዲያ ላይ ምናምን ይስፋፋል ማለት ነው። ፍሎሪዳ ውስጥ ብቻ ሳይሆን ሙሉ ስቴቶች ላይ ሙሉ አሜሪካ ላይ ይሄ ነገር በዜና ይጥለቀለቃል ማለት ነው። የእሷ ታሪክ በዜና በጣም ከተነገረ በኋላ ብዙ ሰዎች ይህን ሲሰሙ የልጅቷ መጨረሻ ማወቅ ስለፈለጉ በቮለንተርነት ብዙ ሰዎች ልጅቷን ለመፈለግ ከቤታቸው ወጥተው በግሩፕ መፈለግ ይጀምራሉ ማለት ነው። የተሰበሰቡ ሰዎች ልጅቷን መፈለግ አልተሳካላቸውም። ሁሉም ወደ የቤታቸው ይመለሳሉ። ልጅቷ እስካሁን አልተገኘችም። ኬሲ እንግዲህ ለአንድ ወር ከምናምን ልጇ የጠፋችበትን አንድ ወር ከምናምን እንግዲህ እሷ ምን እያደረገች ነበር የሚለው ደግሞ ሌላ ጥያቄ ምልክት ውስጥ የሚገባ ነገር ነው። እንግዲህ ልጅቷ በጠፋችባቸው በእነዛ ቀናት ውስጥ ቀደም ብሎ ማለት ነው የኬሲ ኮምፒውተር ላይ ማን እንደሆነ ሰርች እንዳደረገው አልታወቀም። ግን ክሎሪፎርም እና ኔክ ብሬኪንግ የሚል ሁለት ነገሮችን እንግዲህ ጉግል ላይ ሰርች ያደረገችው አለ። ማን በእርግጥ ማን ያንን ሰርች እንዳደረገ አልተረጋገጠም። ግን ሆኖም ኮምፒውተሯ ላይ እንደዛ አይነት ሰርች ተገኝቷል። ሌላኛው ደግሞ ጎረቤት ጋር ትሄድና ኬሲ አካፋ ትጠይቃለች ወይም ደግሞ አካፋ እንዲያበድሯ ትጠይቃለች ማለት ነው። ይሄ የሚሆነው እንግዲህ የልጅቷ ከመጥፋቷ ከሁለት ቀን በፊት ምናምን ነው። ሌላኛው ደግሞ እንደለመደችው እንግዲህ ከአንድ ጓደኛዋ ትሰርቅና ቼክቡክ ሰርቃ ሾፒንግ ምናምን ትወጣለች ማለት ነው። እንግዲህ ሁላ ነገር ሲሆን ልጅቷ ኦልሬዲ ጠፍታለች ማለት ነው። ነገሩ እዚህ ጋር ቢያበቃ ጥሩ ነበር። ሆኖም ግን ኬሲ ከዛም አልፎ እንግዲህ አዲስ ቦይፍሬንድ ይዛ ከዛ ቦይፍሬንዷ ጋር ዘና ፈታ እያለችላችሁ ነው። ከሱ ጋር እንግዲህ ስለ ልጇ ምንም አይነት ነገር አላወራችም። ልጇ እንደጠፋች ምንም ነገር አላወራችሁም። በዚህ ሁላ ጊዜ ውስጥ ዘና ፈታ እያለች ነው። ከዛም ባለፈ ከጓደኞቿ ጋር ከቦይፍሬንዷ ጋር ምናምን በቃ ክለብ ለክለብ ያላትን ህይወት እንደቀጠለች ናት። ምንም የተጓደለ ነገር የለም ከልጇ በስተቀር። አረ ጭራሽም ታቶ ተሰርታላችኋለች። እንግዲህ አስቡት የ2 ዓመት ልጇ ጠፍታለች። እሷ ግን ፓርቲ ለፓርቲ ትዞራለች፣ ከቦይፍሬንዷ ጋር ትዝናናለች። ጭራሽ ብላ እንግዲህ አዲስ ታቶም ተሰርታለች ማለት ነው። እንግዲህ የሁሉ ነገሮች ተፈጠሩ ምናምን። ከዛ በኋላ እሷ ወደ ቤቷ ተመለሰች። እንግዲህ ያው ከ31 ቀን ምናምን በኋላ ማለት ነው። ቤቷ ከተመለሰች በኋላ እናትየው ደወለች። ከደወለች በኋላ እንግዲህ እንደነገርኳችሁ ቅድም ኬሲ ታሰረች ማለት ነው። እንግዲህ ከታሰረችም በኋላ እንግዲህ ፖሊሶች ማጣራት ይጀምራሉ። እንግዲህ መጀመሪያም ለማጣራት ሲሞክሩ ወደ መኪናዋን ሄዱት። መኪናዋን እንግዲህ ቼክ ሲያደርጉት ቅድም ያልነው ክሎሪፋይ ምናምን የሚባለውን ምንድነው ኬሚካል እዛ ውስጥ ኦልሬዲ መኖሩ ይረጋገጣል። እዛ ውስጥ መጠቀሙ ይረጋገጣል። እንደውም ምንድነው የሚባለው ይሄ ሂውማን ዲኮምፖዚሽን ነው የሚባለው ይሄ ሰውነት ምናምን እንትን ለማለት ማለት ነው። እንደዛ ማለት ለማጥፋት የሆነ ሰውን ከገደላችሁ በኋላ ምናምን ፊልም ላይ እንደምናየው አይነት ነገር መሰለኝና እንደዛ ለማድረግ እንደተሞከረ እዛ ውስጥ እንደዛ እንደተደረገ ማረጋገጫ ያገኛሉ ማለት ነው። እሱ አንዳንድ ጥያቄዎች ሲጠየቅ ስቲል ልጇ በህይወት እንዳለች እና ጠፍታ እንደሆነ ትናገራለች። እንግዲህ ሰዎች በቮለንተርነት እየፈለጉ ያሉ ሰዎች አሉ አይደል? እነሱ መፈለጋቸውን እንዲቀጥሉላት ምናምን መልእክቷን ታስተላልፋለች ማለት ነው። እንግዲህ ነገር ከተፈጠረ ወራት ይቆጠራሉ። ከዛ በኋላ አንድ አሳዛኝ ነገር ያጋጥማል። ይህ ምንድነው? አንድ ሰራተኛ ጫካ ውስጥ ስራውን እየሰራ ባለበት ሰዓት አንድ ፌስታል ያገኛል። የሆነ ይሄ ቆሻሻ መጣ ፌስታል ነገር አለ አይደል? እንደዛ አይነት ፌስታል ያገኛል። በጣም በሚያሳዝን ሁኔታ የኬሲ ልጅ ኬሊ እዛ ውስጥ እንግዲህ ትገኛለች ማለት ነው። ተገላ እንግዲህ ስትገኝ አፏ ላይ ምናምን ፕላስተር ተደርጓል ምናምን። ያ ለመገደሏ ማስረጃ ይሆናል ማለት ሰው ነው እንደዛ አድርጎ እዛ ጠቅልሎ እንደዛ አድርጎ ምናምን ይጣላት ማለት ነው። እንግዲህ የህፃኗ አስክሬን ከተገኘ በኋላ ለአመታት እስከ 2011 ድረስ የኬሲ ጉዳይ እንግዲህ ፍርድ ቤት ላይ ፕሮሰስ እየተደረገ ነው ማለት ክርክሩ ምናምን አለ አይደል? እንደዛ እየሆነ ነበርና ይሄ ሁላ በሚሆንበት ሁኔታ በጣም በሚያስገርማችሁ ሁኔታ እንግዲህ እስከዛ ድረስ ፍጻሜን ያላገኘው ኬሲ ስቲል ገልቲ ናት አልተባለም፣ ወይም ደግሞ ወንጀለኛ ናት ተብሎ አልተወሰነባትም ማለት ነው። የኬሲ ጠበቃ እንግዲህ በጣም ጎበዝ ከሚባሉ ጠበቃዎች መካከል አንዱ ሳይሆን ነገር። ምክንያቱም እንግዲህ ያስቡት በጣም ኤቪደንስ አለ ብለን ያሰብናቸውን አሁን ቅድም የሰማናቸውን ነገሮች ሊዳሱ እያሉ እስከ 2011 ድረስ ይሄ ነገር እንዳይወሰን ብዙ ነገር አድርጓል። እናም እነሱ እንግዲህ አኪዩዝ እያደረጉ ያሉት ደግሞ ሌላውን አባትየው ልጅቷ መጀመሪያ ቤት ውስጥ እንደነበረችና ውሃ ምንድነው መዋኛ ገንዳ ውስጥ ገብታ እንደሞተች ከዛ በኋላ አባትየው ሰም ኬዝ ልጅቷ እዛ ውስጥ ማለት ኃላፊነት እንትን ሳይሉ እነሱ እዛ ውስጥ ገብታ መሞቷ እንዳይታወቅ
ጀስት መርደር እንዲመስል አፏን አፍኖ ምናምን በፌስታል አድርጎ እሱ እንደ ጠላት አድርገው እንግዲህ መናገር ይጀምራሉ ማለት ነው። ይሄ ነገር ፍርድ ቤት ላይ የተለያዩ ምክንያቶችን ለማቅረብ ብዙ ተሞክሯል። ግን ጠበቃዋ እዚህ ላይ ነበር ስቲክ አድርጎ ሲከራከርላት የነበረው ማለት ነው። ፍርድ ቤቱ እንግዲህ ለመጨረሻ ጊዜ ፍርድ የሚሰጥበት ቀን ደረሰ። በጣም ብዙ ሰዎች በላይቭ የተከታተሉት ፍርድ ነው። እንግዲህ ይሄንን ማስረጃዎችን መረጃዎችን ምናምን ፍርድ ቤቱ ካየ በኋላ በጣም የሚያስደነግጥ ውሳኔ ይወሰናል። ኬሲ በነፃ እንድትለቀቅ ይፈረድላታል። ያ ማመን የምትፈልጉትን እመኑ። ግን አፕን ያደረገው ያው የአሜሪካ ህዝብም እንግዲህ ልክ እናንተ ማመን እንደከበዳቸው እነሱም በጣም ማመን ከበዳቸው። ብዙ ሰዎች የሌለን የደነገጡት፣ ብዙ ሰላማዊ ሰልፎች ወጡ፣ ብዙ ተቃውሞች ተሰሙ ምናምን። እንግዲህ የነገርኳችሁ ነገር አፕን ያደረገው ከአመታት በፊት 2011 ምናምን ነው። ይሄ የፍርዱ የምናምን ሂደት ማለት ነው። እንግዲህ አሁን እንግዲህ ያስቡት ስንት ላይ ነው? 2025 ላይ ማለት ነው። እንግዲህ ኬሲ ከየት መጣች ሳይባል እንግዲህ እንደነገርኳችሁ በነፃ ተፈታለች። ቲክቶክ ላይ ብቅ ትላለች። እንግዲህ እንደምትመለከቱት የቲክቶክ አካውንቷ ይሄ ነው። ሰዎች በጣም በጥላቻ ኮሜንት ሲያጥለቀልቋት ኮሜንቷን ገና በሁለት ቪዲዮ አጥፍተዋለች። እንግዲህ ከሁለት ቪዲዮ በኋላ አልፖስተችም፣ ግን ፖስታለሁ ብላለች። የምትፖስት ከሆነ እንግዲህ ሰው ምን እንደሚል አብረን እናያለን። ተከታተላችሁኝ በጣም አመሰግናለሁ። እንግዲህ ይሄን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። ባይ ባይ።